ሰላም እንዴት ናችሁ? ውድ የ251 ስፖርት ቤተሰቦች ዛሬ በኮንጎ ሜዳ ተገኝቼ ከ15 ዓመት በታች አገር አቀፍ የፕሮጀክቶች ምዘና ውድድር ላይ ተሳታፊ የሆነውን የድሬዳዋ ሉቃን ቡድንን ወደ እናንተ አስቃኛለሁ። አብራችሁን ቆዩ። እሺ፣ ሙሉ ስም? ኮች አህመዲን ሐሰን ይባላል። ትሬኒንግ ከጀመራችሁ ምን ያህል ጊዜ ሆናችሁ? አሁን ትሬኒንግ ከጀመረን አንድ ሳምንታችን ነው። ቀጣይ ውድድር ለማድረግ ነው። የት ነው የምትወዳደሩት? ውድድራችን አሁን የሀገር አቀፍ ውድድር አዳማ ላይ ነው የሚካሄደው። እና ከውድድሩ ምን አይነት ውጤቶችን ለማምጣት አስባችሁ? ያው ለነገሩ የዝግጅት ጊዜያችን በጣም ጠባብ ነው ስናየው። ውድድሩ በሚቀጥለው ሳምንት ነው ይጀመራል ተብሎ በአንድ ይጀመራል ተብሎ ይታሰባል። እኛ ከዛ በፊት እንገባለን ስለምንል አሁን በመናየው እርግጥ ሰፊ ጊዜ ቢኖረን የተሻለ ቲም እንሰራለን ብለን እናስባለን። ግን አሁንም ጊዜውንና ሰዓቱን ያማከለ ቲሞች ልጆች ከተለያዩ ቦታ ተሰባስበው የመጡ ስለሆነ እነዚህን አቀናይቶ ወደ አንድ አምጥቶ የሞራል ግንባታና ሳይኮሎጂ ላይ ሰርተን ትሬኒንግም እነሱን በሚመጠን መልኩ ሰጥተናቸው ተፎካካሪ ለመሆን እንሞክራለን ብዬ አስባለሁ። እሺ፣ በዝግጅት ላይ እስካሁን ከተለያዩ አካላት ድጋፎች ካሉ? እያንዳንዱ ድጋፍ የሚያደርገው የድሬዳዋ ስፖርት ኮሚሽንና የድሬዳዋ እግር ኳስ ፌዴሬሽን አንድ ላይ በመተባበር ነው። እነሱ ድጋፍ ነው። ለምን ክልሉን ድሬዳዋን ወክለው ስለሚሄዱ በተወሰነ እያደረጉ ነው። ከዚህ የበለጠም ያደርጉልናል ብለን እናስባለን። ቡድኑ በሶስት አሰልጣኞች ነው የዝግጅቱን እያደረገ ያለው። ከምን የመነጨ ነው? ህጉ ኤቲክሱ ይፈቅዳል። ግን እኛ ደግሞ ምንድነው አንዳንድ ጊዜ አንደኛ አሰልጣኝ፣ ሁለተኛ አሰልጣኝ፣ ሶስተኛ የሚለውን ሳይሆን በጋራ አሰልጣኞች በጋራ ተናበው ውጤት ሲመጣ መቼስ ዋናው አሰልጣኝ ብቻ አይደለም የሚጠራው። ሙሉ በሌላው ሀገር አበባ ኮትኳቹ፣ ወጌሻው ምኑ እያጠቃለው በእግር ኳስ ውስጥ ግብ አለው። የዚህ ሁሉ ድምር ነው አንድን ቲም ውጤት የሚያደርገውና እኛ የሚያስበን ነው ሁላችንም የየራሳችን ኳሊቲ አለ። ይሄን ኳሊቲያችን አንድ ላይ አቀናይተን ቲሙን በጋራ ውጤታማ ለማድረግ ነው። ከዛ ውድድር ምን እንጠብቅ? ውድድሩ እንግዲህ ይፈትነናል ብለን እናስባለን። ጌም እንትናቸውን አካል ብቃታቸው ምናምን መረጃ የለንም፣ አናቅም። እነሱም እንደኛ ይመስሉናል እና እኛም ግን የሳይኮሎጂ የሞራል ግንባታ ልጆቹ ላይ አድርገን በዚሁ ቲም በዚሁ አቅም ተፎካካሪ ሆነን እንመጣለን ብለን እናስባለን። ያው ዝግጅታችን አንደኛ እሱ ነው። ሁለተኛ ተጫዋችም ብቁ ተጫዋቾች ክሎት ያላቸውን ለማስመረጥ። መልካም እድል ብያለሁ። ዮሴፍ ዘሪሁን ይባላል። ያው እንዳየው በከፍተኛ ሞራልና ያው ሶስታችንም ደከመኝ ሰለቸን ሳንል አጭር ጊዜ ስላለን እነሱን እያቀናጀንና እየሰራን ያለን። እሺ፣ አዳማ ላይ በሚደረገው ውድድር ላይ ይሄ ቡድን ምን አይነት ውጤቶችን ለማምጣት አስቧል? እዛ ላይ ያው ጠንካራ ውድድር እንደሚሆን እንጠብቃለን። ምክንያቱም እኛ ያው እንደሚታወቅ ከዚህ ከሀረር በታች ያሉት ልጆች በአካል ብቃት ትንሽ ደቀቅ ያሉ ናቸው፣ በቴክኒክ ግን የበሰሉ ናቸው። ያንን መሰረት አድርገን ያው ትንሽ የአካል ብቃት ላይ እየሰራን ያለ ነው። ጥሩ ውጤት እንጠብቃለን ብለን እናስባለን። መልካም። የኮቺንግ ስታፉ ጠቅላላ ሶስት አሰልጣኞች ይመስለኛል። የሶስታችሁ አንድ ላይ መስራት ለቡድኑ ምን ያህል ጠቀሜታ አለው ታስባለህ? በነገራችን ላይ የኮቺንግ ስታፍ ከአንድ ሁለት ይሻላል፣ ከሁለት ሶስት ይሻላል፣ ከሶስት አራት ይሻላል። መብዛቱ ደስ የሚለው ነገር ምንድነው? ጥሩ ነገር ታይበታል ለልጆቹ። አንድ ስለነቦና፣ ሁለተኛ ነገር ደግሞ ተግባብተህ ስትሰራ የተሻለ ውጤት ታመጣለህ። የተሻለ ውጤት ደግሞ ስታመጣ ልጆቹ ላይ የምትፈጥረው ነገሮች አሉ። ያ ነገር ልጆቹን አቀናጅተን ልጆቹ ኢሞሽናል እንዳይሆኑ ሞራሊቲ እንዲሰማቸው ጥሩ ተንቀሳቅሰን ሶስታችንም የምንቀናጅ አሰልጣኞች ነው። ተግባብተን የምንሰራ አሰልጣኞች። ሰው ከተግባባ ደግሞ ውጤት ያመጣል ብዬ አስባለሁ። እሺ፣ ዝግጅት ላይ ግን በማን እና በምን እየተደገፋችሁ ዝግጅታችሁን እያደረጋችሁ የምትገኙት? ስፖርት ኮሚሽን፣ በተለይ ስፖርት ኮሚሽን ኮሚሽነር አቶ ካሊድ የኛ ደስ የሚለው አስተዳደሩ ስፖርት ወዳጅ ነው። በጣም ስፖርት ወዳጅ ነው። ስፖርታችን እንዲያድግ ያላሳለሰ ጥረት ነው የሚያደርገውና
በጣም ድጋፍ እያደረጉልን ያበረታታሉ። እዛ ስፖርት ኮሚሽን ያሉት በሙሉ የምንፈልገውን ነገር ያደርጉልን፣ በአካልም መጥተው ይደግፉናል። ጠቅላላ ብዛት ግን ስንት ይሆናሉ? ቡድን ውስጥ ያሉት ማለት ነው። ቡድን ውስጥ ያሉት ያው ይዘን የምንሄደው 18 ሰው ነው ይዘን የምንሄደው። ግን እዚህ ላይ ያሉት 21 ልጆች ናቸው። ያው ዞሮ 3 ልጆች እንቀንሳለን ብለን እናስባለን። እንደ አቅማችን ታይቶ ግን 3ቱንም አካተን ይዘን የምንሄደው ነገር ይሆናል። እሱንም ቃል ስለገቡልን በዚህ አጋጣሚ ይህን ለማለት ነው። ስለዚህ መልካም እድል ብያለሁ። ቃላብ ተሻለ በድጋሚ ስላገኘው ደስ ብሎኛል። በውድድሩ አሁን እዛ አዳማ ላይ በሚደረገው ውድድር ከዚህ ቡድን ምን እንጠብቅ? በእውነቱ ያው ባለፈው በነገርኩ ነገሮች ላይ ሁልጊዜ የኔ አቋም ያ ነው። ማለትም ተጫዋቾች ወጥተው ራሳቸው እንዲያሳዩ ትልቁ እድል ግን እዛ ያለው ብዬ ማምነው ከዋንጫው በላይ እዛ ውድድር ላይ ሲሄዱ የብሔራዊ ቡድን ምርጫ አለ። ያው የሀገራችን መሪያችን ብሏል ለ2029 ግብ አለ። ለዛ ግባት የሚሆኑ ተጫዋቾች እንዳሉ እናምናለን። ያንን ደግሞ እንደ አስመርጠን እንደምንመጣ እርግጠኛ ነን። ያንን ለማድረግ ደግሞ በደንብ እየሰራን ነው፣ በደንብ እየተዘጋጀን ነው ብለን እናምናለን። ዝግጅት ከጀመራችሁ ምን ያህል ጊዜ ሆኗችኋል? በእውነቱ ተመርጦ የተሰጠን ቢያንስ ከ7 እስከ 5 ቀን ባሉት ውስጥ ነው ዝግጅት የጀመርነው። የተወሰነ ጊዜ ነው፣ ግን ባለን አቅም በደንብ ልጆቹን ለማቀናጀት አካል ብቃታቸውን ዝግጁ ለማድረግ ለውድድሩ ያለንን እየሰጠን እየተዘጋጀን ነው። ስለዚህ ቡድኑ እዛ አዳማ ላይ በሚደረገው ውድድር ምን አይነት ውጤቶችን አስመዝግቦ ይመጣል? በእውነቱ ልክ ነህ። ባለፈውም ያው ውጤት ላይ ትኩረት አናደርግም፣ ግን ደግሞ ውጤት የስራህ ነው። ስትሰራ ውጤት ታመጣለህ። ስለዚህ እኛ የሰራን ስለሆነ ደግሞ ውጤት እንደምናመጣ እርግጠኛ ነን። የኛ ውጤት ግን ከዋንጫ በላይ ልጆቹን ማስመረጥ ነው። ያን ደግሞ እንደምናደርግ ባለሙሉ ተስፋ ነው። በጣም ብቁ የሆኑ ተጫዋቾች አሉ፣ ቤስት የሆኑ እነሱን ለማሳየት ያለንን እንሰጣለን። እነሱም ዝግጁ ይመስላሉ፣ ጥሩ ስሜት ላይ ናቸው። በተቻለን አቅም ጥሩ ነገር ከፈጣሪ ጋር እናሳካለን። መልካም እድል ብያለሁ። እስራኤል ዮናስ የዚህ ቡድን አባል ነህ። ዝግጅቱ ምን ይመስላል? ዝግጅቱ በጣም አሪፍ ነው። ከተለያዩ ቲሞች ተመርጠን እዚህ ምርጥ ስለሆነን ክልል ለውድድር እየተዘጋጀን ነው። ዝግጅቱ እንዴት ነው? አሪፍ ነው። ዝግጅቱ በጣም አሪፍ ነው። እኛም አሁን ጠንክረን እየሰራን ነው። ስለዚህ እዛ ሄዳችሁ ውድድሩ ላይ ምን አይነት ውጤት ለማምጣት አስባችሁ? እዛ ጥሩ ውጤት ለማምጣትና ለተሳትፎ ብቻ ሳይሆን አሪፍ ነገር ይዘን ለመመለስ አስበናል። መልካም እድል። ቅኝታችን ይህንን ይመስል ነበር። ለልኡካን ቡድኑ መልካም እድልን እየተመኘው ይህንን ፔጅ ፎሎ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ይመቻችሁ።